የአሜሪካው ፕሬዝዳንት ትራምፕ የትውልድ አሜሪካዊነት የዜግነት መብትን የሚያስቀር አዲስ ውሳኔ ፈረሙ። የትግራይ ሚዲያዎች ከመሬት በታች ወደ ተቆፈሩ ስቱዲዮዎች መሸጋገራቸው ተገለጸ። በደቡብ ወሎ በሕዝብ ማመላለሻ ሚኒባስ ላይ የጥይት ድብደባ ተፈጸመ። በጦርነት ምክንያት ከአካባቢያቸው የተፈናቀሉ ሴቶች ለአሰቃቂ ጾታዊ ጥቃት መዳረጋቸው ተገለጸ። የኤርትራ የጦር አዛዦች የኢትዮጵያን ድንበር ጥሰው መግባታቸውንና ሰንደቅ ዓላማ መስቀላቸውን ተገለጸ። ከገቢዎችና ጉምሩክ 91 ተጠርጣሪዎች በቁጥጥር ስር ዋሉ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ሕገ መንግስት መሰረታዊ ድንጋጌዎች ጋር በቀጥታ የሚጋጭ አዲስ ውሳኔ በፊርማቸው ማረጋገጣቸውን የሲኤንቢሲ ዘገባ አስታውቋል። ውሳኔው በተለይም በቱሪዝም፣ በንግድ ወይም በጊዜያዊ ቪዛ ወደ አሜሪካ የሚገቡ የውጭ ሀገር ዜጎች በሚወልዷቸው ህጻናት ላይ የሚሰጠውን የአሜሪካ ዜግነት የሚያስቀር ነው። ትራምፕ እንደገለጹት ጎብኚዎች አሜሪካን ለጉብኝት ወይም ለጊዜያዊ ፍቃድ ገብተው በመውለድ የህጉን ክፍተት በመጠቀም የአሜሪካን ፓስፖርት በአቋራጭ የሚያገኙበትን አሰራር ሙሉ በሙሉ ለመዝጋት ታስቦ የተላለፈ ውሳኔ ነው። በአሜሪካ ህገ መንግስት መሰረት በማንኛውም የአሜሪካ ግዛት ውስጥ የተወለደ ልጅ የወላጁን የስደት ህጋዊነት ሁኔታ ምንም ይሁን ምን በራስ ስር የአሜሪካ ዜግነት ይሰጠዋል። የትራምፕ አዲስ ትዕዛዝ ይህንን የዘመናት ህግ በቀጥታ የሚቃረን መሆኑን የህግ ባለሙያዎች ተናግረዋል። የህግ ባለሙያዎችና የሰብአዊ መብት ተቋማት የትራምፕ አዲስ ትዕዛዝ ህገ መንግስቱን የጣሰ ነው ሲሉ ተቃውሟቸውን አሰምተዋል። ሲኤንቢሲ እንደዘገበው ውሳኔው ይፋ ከሆነበት ሰዓት ጀምሮ በሰብአዊ መብት ተሟጋቾች፣ በህግ አውጪዎችና በሲቪል መብት ተቋማት ዘንድ በህግ ለመጠየቅ ዝግጅት እየተደረገ ይገኛል። ከትግራይ ክልል አቤት ሀገራዊና ወታደራዊ እንቅስቃሴዎችን አስመልክቶ አዳዲስ መረጃዎች እየወጡ ይገኛሉ። ከመቀሌ የሚወጡ ምንጮች እንደጠቆሙት በክልሉ የሚገኙ የትግራይ ሚዲያዎች ከመሬት በታች ወደ ተቆፈሩ ምሽግ ስቱዲዮዎች በመግባት ስርጭታቸውን ማካሄድ ጀምረዋል። የህወሓት ከፍተኛ ወታደራዊ አመራር የሆኑት ገብረ ጻድቃን በትግራይ ቴሌቪዥን ቀርበው በሰጡት መግለጫ የተፈጠረው ጥምረትና ትብብር ወደ ከፍተኛ የትግል ደረጃ ተሸጋግሯል ሲሉ ተናግረዋል። ይህ መግለጫ በክልሉና በፌዴራል መንግስቱ መካከል ያለው ፍጥጫ ወደ አዲስ ምዕራፍ መሸጋገሩን የሚያሳይ እንደሆነ እየተገለጸ ነው። ከስፍራው የሚወጡ መረጃዎች እንደሚያመለክቱት በሁለቱ ወገኖች በኩል ከፍተኛ የወታደራዊ እንቅስቃሴና ዝግጅቶች እየተደረጉ ይገኛሉ። የፌዴራል መንግስቱን በጦርነት ለመጣል በሚል ህወሓት መካናይዝድ ጦሩን ጨምሮ በራያና በአፋር አቅጣጫዎች ወደሚገኙ የድንበር ወሰኖች አስጠግቶ በማስፈር ላይ እንደሚገኝ ተገልጿል። በሌላ በኩልም የፌዴራል መንግስትም ቢሆን ሊከሰት ለሚችል ማናቸውም ሁኔታ አጸፋዊ ምላሽ ለመስጠትና አካባቢውን ለመጠበቅ ከፍተኛ ዝግጅት እያደረገ እንደሚገኝ ተጠቅሷል። ሚዲያዎቹ ከመሬት በታች ባሉ ምሽጎች ውስጥ ተሸሽገው ስራቸውን መጀመራቸው በአካባቢው ሊከሰት የሚችለውን ከፍተኛ ወታደራዊ ግጭት ታሳቢ ያደረገ ዝግጅት እንደሆነ ይገመታል። በአማራ ክልል ደቡብ ወሎ ዞን ለጋምባ ወረዳ ከገነቴ ወደ አቅስታ ይጓዝ በነበረው የህዝብ ማመላለሻ ሚኒባስ ተሽከርካሪ ላይ በተከፈተ ተኩስ ቢያንስ 5 ሰላማዊ ሰዎች መገደላቸውን የዞኑ የጸጥታ ባለስልጣንና የሆስፒታል ምንጮች ገልጸዋል። የደቡብ ወሎ ዞን የጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው ጥቃቱን አስመልክቶ ለቢቢሲ ማብራሪያቸውን ሰጥተዋል። ጥቃቱ ረቡዕ ጠዋት 1:30 እስከ 2 ሰዓት ባለው ጊዜ ውስጥ ከገነቴ ወደ አቅስታ በሚኒባስ ሲጓዙ በነበሩ ምንም አይነት ወታደራዊ ግንኙነት በሌላቸው ሰላማዊ ተሳፋሪዎች ላይ የተፈጸመ ነው። ተሽከርካሪው እየሄደ ባለበት ወቅት በተከፈተ ተኩስ 3 ሰዎች ወዲያውኑ ህይወታቸው ሲያልፍ 5 ሰዎች ደግሞ ጽኑና ቀላል ጉዳት ደርሶባቸው ወደ አቅስታ ሆስፒታል ተወስደዋል። ኮሚሽነሩ ጥቃቱን የፈጸሙት የአማራ ጽንፈኛ ኃይሎች የፋኖ ታጣቂዎች ናቸው ሲሉ ወንጅለዋል። ታጣቂዎቹ በዕለቱ 12 ሰዓት ላይ ገነቴ አካባቢ ተኩስ ከፍተው ስለነበረ አጋዥ ኃይል እንዳይመጣና የህዝብ እንቅስቃሴ ለማገድ በሚል መንገዱን ዘግተው ሳለ ተሽከርካሪው በመድረሱ ጥቃቱን እንደሰነዘሩበት ገልጸዋል። ድርጊቱ ከወታደራዊ ዓላማ ጋር ግንኙነት የሌለው ሆን ተብሎ በህዝብ ጥላቻ የተሰነዘረ እና የአካባቢውን ማህበረሰብ ለማሸበር ታስቦ የተፈጸመ መሆኑን ኮሚሽነሩ አብራርተዋል። ጥቃቱን የፈጸሙት አካላት የአካባቢው የጸጥታ ኃይሎች ሲደርሱ ስንቃቸውን ጥለው ሸሽተው ማምለጣቸውንና አሁን መንገዱ ለእንቅስቃሴ ክፍት መሆኑን አስታውቀዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የአቅስታ ሆስፒታል ባልደረባ ስለ ተጎጂዎች ቀጣዩን መረጃ ሰጥተዋል። ወደ ሕክምና ተቋሙ ከቀረቡት 5 ተጎጂዎች መካከል አንዱ ሆስፒታል ሲደርስ ህይወቱ ያለፈ ሲሆን በኋላ ላይ ደግሞ ተጨማሪ 2 ሰዎች በደረሰባቸው ጉዳት ህይወታቸው በማለፉ አጠቃላይ የሟቾች ቁጥር 5 ደርሷል። ሆስፒታሉ ከደረሱት መካከል ከፍተኛ የደም መፍሰስ ያጋጠመውና ሆዱ ላይ በጥይት የተመታ የ48 ዓመት ታካሚ በአቅስታ ሆስፒታል የሕክምና ክትትል እየተደረገለት ይገኛል። የእጅ መገጣጠሚያዋ ላይ በጥይት የተመታች ጥይቱ በውስጧ የቀረ ታካሚን ጨምሮ ተጨማሪ ከፍተኛ ጉዳት የደረሰባቸው ተጎጂዎች ለተሻለ ሕክምና ወደ ደሴ ሆስፒታል ተልከዋል። ቀላል ጉዳት የደረሰባቸው ደግሞ በዕለቱ አስፈላጊው ሕክምና ተደርጎላቸው ወደ ቤታቸው እንዲመለሱ ተደርጓል። አጠቃላይ የክልሉ የጸጥታ ሁኔታ ቢቢሲ በጥቃቱ ዙሪያ በአካባቢው ከሚንቀሳቀሱ የፋኖ ታጣቂዎች ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም።
ከሚያዝያ 2015 ጀምሮ የተቀሰቀሰውና 3ኛ ዓመቱን የያዘው የአማራ ክልል ግጭት የብዙዎችን ሕይወት ነጥቋል። የሰብአዊ መብት ድርጅቶች በክልሉ ከፍርድ ውጪ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ህገወጥ እስራት፣ አስገድዶ መድፈር፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ በሰፈነው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃቶች ሲፈጸሙ ቆይተዋል። በጦርነትና በደህንነት ስጋት ምክንያት ከቀያቸው የተፈናቀሉ ሴቶች ለአሰቃቂ የቡድን ጾታዊ ጥቃት፣ አካል ጉዳትና ለከፍተኛ የሕክምና እጦት መዳረጋቸውን ዶቼ ቬለን ዘግቧል። ከራያ አላማጣና ከአካባቢው በጦርነት ስጋት ምክንያት ተፈናቅለው በደሴ ከተማና አካባቢዋ የሚገኙ ሴቶች የሚያሳዝን መከራ እያሳለፉ ይገኛሉ። በርካታ ሴቶች የቡድን ጾታዊ ጥቃት የተፈጸመባቸው ሲሆን በደረሰባቸው አካል ጉዳትና በወሊድ ምክንያት በሚከሰት ከፍተኛ የደም መፍሰስ በርካቶች ህይወታቸው ማለፉን አንድ አስተያየት ሰጪ ተናግሯል። የዲደብሊው ዘጋቢ ኤልያስ ገላው ያነጋገራቸው ተፈናቃዮች እንደገለጹት በርካታ ህጻናትና እናቶች መድኃኒትና የደም አቅርቦት በማጣታቸው ምክንያት ህይወታቸው አልፈዋል። ተፈናቃዮቹ ከራያ አላማጣ፣ ከኮረም፣ ከዛታና ከኦፍላ እና ሌሎች አቅራቢያ አካባቢዎች የተፈናቀሉ ናቸው። ከራያ አላማጣና ከአካባቢው የተሰደዱ ሴቶች በቆቦ ከተማ በምሽት ስራ ተሰማርተው ኑሯቸውን ለማሸነፍ እንደሚሰሩ ለዲደብሊው ተናግረዋል። እንዲሁም ከራያ አላማጣ፣ ከኮረም፣ ዛታ፣ ኦፍላ እና ሌሎች አካባቢዎች የተፈናቀሉት እነዚህ ሴቶች በቆቦ ከተማ በመጠለያ ጣቢያና ከመጠለያ ውጪ ይኖራሉ። በደሴ ስፔሻላይዝድ ሆስፒታል የአንድ ማዕከል አገልግሎት አስተባባሪ ሲስተር መዲና ወርቅነህ ጦርነት ባለበት ቦታ ሁሉ ሴቶች ለከፍተኛ ጥቃት ተጋላጭ ስለሚሆኑ የሚመለከታቸው አካላት ሁሉ ለችግሩ ፈጣን ትኩረትና ከለላ ሊሰጡ እንደሚገባ አሳስበዋል። የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር በመጣስ ወደ ዛላምበሳ ከተማ መግባታቸውንና የኤርትራን ሰንደቅ ዓላማ መስቀላቸውን በኬንያ የኢትዮጵያ አምባሳደር ባጫ ደበሌ አስታውቀዋል። አምባሳደሩ ድርጊቱ የኢትዮጵያን ሉዓላዊነትና የክልል አንድነት በግልጽ የጣሰ መሆኑን ገልጸዋል። አምባሳደር ባጫ ደበሌ ለሆርን ሪቪው በሰጡት መልእክት እንደገለጹት ይህ ድርጊት በተናጠል የተከሰተ ሳይሆን በቀጠናው ከሚካሄዱ ወታደራዊ እንቅስቃሴዎች ጋር የተያያዘ ነው። ክስተቱ በኤርትራ አገዛዝና ድምጾ ከተባለው የህወሓት ቡድን መካከል ሲካሄድ የቆየው ስውርና ግልጽ ቅንጅት ውጤት መሆኑ ተጠቅሷል። የኤርትራ ጦር ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል በማስገባት በኢፌዴሪ መንግስትና ህገ መንግስታዊ ስርዓት ላይ ያቀደውን ግልጽና ኃይል የተቀላቀለበት እንቅስቃሴ ማፋጠኑ ተገልጿል። የኤርትራ አገዛዝ የትግራይ ወጣቶችን በግዴታ በመመልመል ለሱዳን ጦርነት በቅጥረኝነት በመሸጥ ለገዛ ፖለቲካዊ ፍላጎት መጠቀሚያ እያደረጋቸው ይገኛል ሲሉ አምባሳደሩ አጋልጠዋል። የኢትዮጵያ መንግስት ከፕሪቶሪያውን የሰላም ስምምነት በኋላ ያለፉት 2 ዓመታት በላይ ስልታዊ ታጋሽነት ቢያሳይም የኤርትራ መንግስት የቀረቡለትን የዲፕሎማሲያዊ ውይይት ጥሪዎች ሙሉ በሙሉ ውድቅ ማድረጉ ተገልጿል። ዓለም አቀፉ ማህበረሰብ በኤርትራ ላይ የጣለው ማዕቀብ ውጤት ያላመጣ በመሆኑ ኢትዮጵያ የዜጎቿን ደህንነትና ሉዓላዊነቷን ለማስጠበቅ በዓለም አቀፍ ህግ መሰረት ራስን የመከላከል ህጋዊ መብቷን ተጠቅማ እርምጃ ለመውሰድ ልትገደድ እንደምትችል አምባሳደሩ አስጠንቅቀዋል። የኤርትራ ኃይል በአስቸኳይ ከኢትዮጵያ ግዛት ካልወጣና ከጣልቃ ገብነት ካልተቆጠበ የሚፈጠረው አለመረጋጋት በራሷ በኤርትራ ህልውና፣ በቀይ ባህር አካባቢና በሙሉ የአፍሪካ ቀንድ ላይ የከፋ ሰብአዊና ፖለቲካዊ መዘዝ እንደሚያስከትል ተገልጿል። የኢፌዴሪ የመንግስት ኮሚኒኬሽንና አገልግሎት ሚኒስቴር እናት አለም መለሰ በሰጡት ጋዜጣዊ መግለጫ ሀገሪቱ እያስመዘገበች ያለችውን ኢኮኖሚያዊ እድገትና የማክሮ ኢኮኖሚ ማሻሻያዎችን ለማስተጓጎል በሚንቀሳቀሱ እንዲሁም የሀገር ሀብት በሚዘርፉ ህገወጥ አካላት ላይ መንግስት ሰፊና የማይናወጥ ህግ የማስከበር እርምጃ መውሰዱን አስታውቀዋል። የማክሮ ኢኮኖሚ ማሻሻያዎችን ለማደናቀፍ ምርቶችን በማከማቸት ሰው ሰራሽ እጥረትና የዋጋ ንረት የፈጠሩ 13 አቅራቢ ድርጅቶች ማስጠንቀቂያ የተሰጣቸው ሲሆን ከ7000 በላይ የሚሆኑ ህገወጥ የንግድ ድርጅቶችና መጋዘኖች የታሸጉበት እርምጃ ተወስዷል። በሐዋላ በጥቁር ገበያና በህገወጥ የገንዘብ ዝውውር የተሳተፉ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ ሆነዋል። በተጨማሪም የንግድ ባንክ ደንበኞችን አካውንት ሀክ በማድረግ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድ ተደርጓል። ለህገወጥ ዝውውር ሽፋን ሲሰጡ የነበሩ 7 የሐሰተኛ የመልእክት ኩባንያዎች ሙሉ በሙሉ የታገዱ ሲሆን ኤክስፖርት ያደረጉትን የምርት የውጭ ምንዛሪ ገቢ ያላደረጉ 29000 የንግድ ድርጅቶችና ግለሰቦች በህግ ተጠያቂ ሆነዋል። የደንበኞችን መረጃ በመደበቅ ታክስ ያሸሹ እና ህገወጥ የገንዘብ ዝውውር የፈጸሙ 38 የቤቲንግ ድርጅቶች ላይ እርምጃ ተወስዶ ድርጅቶቹ ሲታገዱ ባለቤቶቻቸው በቁጥጥር ስር ውለዋል። የወርቅ ምርትን ከህጋዊ ገበያ ውጪ በማሸሽ ወንጀል የተሳተፉ የደህንነት መዋቅር አመራሮች፣ የመንግስት ኃላፊዎች፣ አምራቾች፣ የውጭ ሀገር ዜጎች ጨምሮ 183 ግለሰቦች በህግ እንዲጠየቁ ተደርጓል። ህገወጥ ወርቅ፣ የውጭ ሀገር ገንዘቦችና የጦር መሳሪያዎችም ተይዘዋል።
የሽፋን ደብዳቤዎችን በማዘጋጀትና ነዳጅ በመሸሸግ ወንጀል የተሳተፉ 38 የመንግስት አመራሮች የተጠየቁ ሲሆን በአገር አቀፍ ደረጃ በህገወጥ የነዳጅ ንግድ የተሰማሩ ከ650 በላይ ግለሰቦች፣ ማደያዎችና አቅራቢ ኩባንያዎች ላይ እርምጃ ተወስዷል። በጥቅም ትስስር ጊዜው ያለፈበት ማዳበሪያ እንዲገባ ያደረጉ የግብርና ሚኒስቴር አመራሮች ተጠያቂ የተደረጉ ሲሆን በኢትዮጵያ ኤሌክትሪክ ኃይል ደግሞ ህገወጥ የኃይል ሽያጭ ውል የፈጸሙ 4 ከፍተኛ አመራሮችና የኃይል ስርቆት የፈጸሙ አካላት በህግ እንዲጠየቁ ተደርጓል። በሰራተኛና ክህሎት ሚኒስቴር የውጭ ስራ ስምሪት ሲስተም በማህበር ጉቦ የወሰዱ 8 ከፍተኛ አመራሮችና ሰራተኞች እንዲሁም 44 ደላሎች በቁጥጥር ስር ውለው ህገወጥ ወኪል ተቋማት ተዘግተዋል። የታክስ ውሳኔ በመቀነስ ሐሰተኛ ደረሰኝ በማሰራጨትና መረጃ በማጥፋት የተጠረጠሩ 109 ግለሰቦች ተለይተው 91 ያሉ በቁጥጥር ስር ውለዋል። ሚኒስቴሯ መንግስት የሌብነትንና የሙስና አሰራሮችን የመበጣጠስ እርምጃውን አጠናክሮ እንደሚቀጥል በመግለጽ ህብረተሰቡ የሌቦች አጋር ሳይሆን ጠቋሚ በመሆን ህጋዊ መብቱን በመጠየቅና ከህገ ወጦች ጋር ባለመተባበር ሀገራዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ